ሌላ ድራማ ሌላ ውሸት የሆነ ሰው አሳገተኝ እንዲመስል አሁን ላይ ሄርሜላ ጠፍታለች እየተባለ ነውና በዚህ ልክ ውሸት ከምትሰራ ድራማ ከምትሰራ ሴት ቢቀርበትና ህይወቱን በስነ ስርዓት እንዲመራ ብታደርገው እኔ ደስ ይለኛል። ያ ትዳር መፍረስ የለበትም ብዬ እማምን ሰው ስለነበርኩኝ ምክንያቱም ልጅ ብቻውን እንዲያድግ እኔ ፍላጎቴ አይደለም። በቃ በህይወቴ ፍላጎቴ ያልሆነ ነገር ቢኖር ልጅ ብቻውን እንዲያድግ ነው። ያንን ነገር ግን ሞክሬ እነሱን ለማስማማት አንድ ላይ እንዲሆኑልኝ በጣም ብዙ ነገር ሞክሬያለሁ። አይተሃል እንግዲህ እናንተን ማያቸዋለሁ። በጣም ብዙ ስትደክሙ ድካማችን እውነት ሆኖ ቢስማሙልን አብሮ ቢሆኑልን በጣም ደስ ይለን ነበር። ገብቷል። ግን አንዳንድ ጊዜ ምን አለ አንዴ አብረሽ እኔም ቡዜም ሆነን በጣም ተጨነን በቃ ለምን እስኪ አንቃችሁ የምታኖሩኝ ከሆነ እስኪ ያለው አይነት ነገር አለ። ተረዳኸኝ አይደለም? እኛ ወንድማችን ነው። ወንድማችን እንዲጎዳ አንፈልግም ወይ የወንድማችንን መጥፎ ነገር ማየትን አንፈልግም። ለአብርሃም ለወደፊት ህይወት በጣም አሳሳቢና ስጋት ነው። ገብቷል። ነገም ከሄርሜላ ጋር ቢጣላ ሌላ ሴት ነው ዲፍ ያን ነው ማሰብ ያለበት ወይስ ነገሩን ፈቶ ልጁን በስነ ስርዓት ማሳደግ ይሻላል? ገብቷል። እና ዋንኛ ደግሞ የትዳሩ ግጭት ሄርሜላ ስላለች ነው በመሃላቸው። ሄርሜላ ባትኖር አብርሽና ሩታ በፍቅር መኖራቸው እኔም አንተም ሁላችንም እናውቀው እውነት ነው። ስለዚህ ሄርሜላ አሁንም አብርሽ ህይወት አስፈላጊ ሴት ስላልሆነች በስነ ስርዓት እንደ ታላቅ ወንድም መቆጣትም ካለበት ስህተቱ በደንብ ሊታይ ስለሚችል እሱ በቃኝ ታነቃለው ከዚህ በለጥ አልፈልግም ሊል ይችላል። ገብቷል። ግን ደግሞ እንደ ታላቅ ወንድም ማሰብ ያለብህና ማድረግ ያለብህ ያንተ ነው እንጂ እሱ የሚፈልገውን ነገር ካደረክማ አብረውም ገደል ልገባ ትችላለህ ከሱ ጋር። ግን እኔ ሲመስለኝ ሁለቱ ላይ የሆነ እልህ ውስጥ ይሁኑ ወይ ደግሞ የሆነ ያልተፈታ ነገር አላቸው። ተረዳኸኝ አይደለም? የሆነ ግልጽ ያልሆነ ነገር አላቸው። ያንን ነገር ደግሞ አውጥተው ሊነግሩኝም ሁለቱም የሆነ እዛ ቦታ ላይ መድረስ አልቻልኩኝም። መድረስ በምችልበት መንገድ እዛ ቦታ ላይ ለመድረስ ሞክራል። እስከዛ ግን ባለው እኔ አብርሽን ምርጫ መጋፋት አልችልም። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምሬ ነው። እንደናንተ ስለሰው የሚያስብ ስለሰው የሚጨነቅ በዚህ ልክ አይቻልም። በውስጥ መስመር በጣም የምትደውሉ የሰውን ህይወት ለማስተካከል ከኛ እኩል የምትለፉ ሰዎች አላችሁና በዚህ አጋጣሚ በጣም አመሰግናለሁ። የምር ሳንተዋወቅ ቪዲዮ ላይ ብቻ አውቃችሁን በዚህ ልክ ስለኛ ተጨንቃችሁ ስለኛ አውቃችሁ በዚህ ልክ የሰው ነገር አሳስቧችሁ በመጠየቅ እግዚአብሔርን ደስ የሚል ነገር ነው። ከናንተ ብዙ ነገር እንማራለን እኛም እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይህንን ቪዲዮ እስከ መጨረሻው እዩት፣ ሀሳቤን ለመረዳት ሞክሩ። ዛሬ ዋንኛ የመጣሁበት ሀሳብ የአብርሽ ወንድም ዳዊትን ለማግኘት ነው ማለት ነው። ያው ከዚህ በፊት አውርቼዋለሁ፣ ብዙ ነገሮች አውርተናል፣ ግን በቪዲዮ ተገናኝተን አናውቅም በርግጥ እና ዛሬ ላይ አስቸግሬው ጠርቼዋለሁ ማለት ነው። ያው ብዙ ስራ አለበት። ያ ነገር አመቻችቶ ፍቃደኛ ሆኖ እኔንም ሊያገኝ ስለመጣ በዚያው አጋጣሚ በጣም አመሰግናለሁ። ደስ የሚል ልጅ ነው። ከዚህ በፊትም ሩታና አብርሽን አንድ ለማድረግ ለማስታረቅ ብዙ ደክመዋል። ብዙ ነገሮች ሲያደርግ ነበር። ፈጣሪ ብሎ ግን አልተሳካለትም እና ያ እንዳለ ሆኖ አሁን ላይ ግን ትንሽ የሚያስጠላ ወሬ እየተወራ ነው። ሄርሜላ ጠፍታለች፣ ሄርሜላ ሩታና ኤፍሬም ናቸው ያገቷት ምናምን ብሎ የተዛባ ወሬ ብቻ እየተወራ ነው። ያ ፍጽሞ ግን የተሳሳተ ነው። ሄርሜላ ሩታም ሆነ ኤፍሬም የደበቋት ወይም ያገቷት ነገር የለም። ሆን ብላ የራሷን ድራማና አብርሃም ጊዜ አሁን ላይ ከሩታ ጋር በሚያሳልፈው ደስ የሚል ጊዜ ቀንታ አብርሽ ጊዜ እንድሰጣት ያደረገችው ነገር መሰለኝና በምንም ተአምር እኔ አሁን ማስረግጬ ልንገራችሁ ሄርሜላ ለአብርሽ የምትገባውን አይነት ሴት አይደለችም። የምሬ ነው። አሁንም ነገም ለሩታና ለአብርሽ አንድ መሆን እንጂ መለያየታቸው አይጠቅማቸውም። ምናልባት የአብርሽ ቤተሰቦች ግማሽ በግማሽ ተለያይተዋል። ቡዜም ከሄርሜላ ጋር እንዲሆን ነው የምትፈልገውና ዴቭም አሁን ላይ ለማሳመን እየሞከሩት ነው ወደ እነሱ ሀሳብ እንዲመጣ ከሄርሜላ ጋር አንድ ላይ እንዲሆን ብዙ ሀሳቦች እየሰጡት ነው። ያ ግን ደግሞ ፈጽሞ ልክ እንዳልሆነው ልነግረው የምፈልገው ዛሬ
ትላንትና የሚያደርገው ነገር እንዲቀጥልበት ሩታና አብርሽን ለማስታረቅ የሚያደርገው ነገር ልክ እንደሆነ አሁንም ልነግረው ፈልጋለሁ። ለምትሉ ብዙ ሰዎች የተለያዩ ሀሳብ የተለያዩ ነገሮች መጥተው እየነገሩት ነው። አይምሮውን ትክክል አይደለም እንዴ እስከሚል ድረስ ብዙ ሀሳቦች እየነገሩት ስለሆነ ግራ እንዲጋባ አልፈልግም። አሁንም ነገም አብርሽና ሩታ ለማስታረቅ እንዲሞክር እንዲጥር እንጂ ኤርሜላን ደግፈው ከአብርሽ ጎን እንዲቆም አልፈልግም። ስለዚህ ዋንኛ የጠራውበት ምክንያት ኤርሜላ ለአብርሽ ለወንድሙ እንደማትገባው ነው። ያምሬ ነው። የሁሉ ተንኮል የሁሉ ሴራ የምታደርገው አውቃ ነው። ማንም አልነካትም። ማንም ምንም ያደረጋት ነገር የለም። ግን ደግሞ ኦን ብላ የአብርሃምን ፊት ስለምትፈልግ እንዲንከባከባት አይዞሽ ብሎ እንዲያዝንላት ስለምትፈልግ እንጂ ሩታ ምንም ያደረገቻት ነገር የለም። ኤፍሬምም ምንም ያደረጋት ነገር የለም። እና በዚህ መሀል የተለያየ ወሬ የምታወሩ ሰዎች እረፉ። የምሬ ነው። ስለ ሰው ሳታውቁ ስለ ሩታ ስለ ኤፍሬም ምንም ነገር ሳታውቁ ምንም አይነት ወሬ እንድታወሩ አልፈልግም። ለምን መሰላችሁ? ቢያደርጉት እሺ ደስ ይለኝ ነበር፣ ግን ደግሞ ስላላደረጉት በዚህ ልክ ተጨናቸው እንድትናገሩ አልፈልግም። ያው ዴቭም እየመጣ ነው። ብቻ ለመጨቃጨቅ ምናምን አይደለም፣ ነገሮችን በስነ ስርዓት ተግባብቶ ለማውራት ነው እና እንጠብቀው እስኪ ዴቫ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እንዴት ነህ? ሰላም። ዛሬ ከየት አገኘኸኝ? ዛሬ አስቸግሬም ብዙ ስራዎች አሉ አውቃለሁ፣ ግን ደግሞ ሳትንቀኝ የምር አክብረኝ እሺ እመጣለሁ ስላልከኝ በዚሁ አጋጣሚ በጣም አመሰግናለሁ። ለመጀመሪያ ጊዜ ነው እኔ ዩቲዩብ ቻናል ላይ መጥቶ እንደዚህ ያያችሁት ማለት ነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ እንደተለመደው። አሜን በሉ ሁላችሁም። እና በጣም የምወደው ልጅ ነው። ከበፊትም ብዙ ሀሳቦች ሲፈጠር ከአብርሽም ጎን እኛ ጋርም ብዙ ሀሳቦች የሚነግረን ልጅ ነውና በጣም ነው የምወደው፣ በጣም ነው የማመሰግነው። እና ዛሬ ደግሞ ዋንኛ የፈለኩ ምክንያት ያው በአብርሽና በሩታ ምክንያት ነው። በሌላ ምክንያት ልጠራ አልችልም ታውቃለህና ከዚህ በፊት አብርሽና ሩታ ለማስታረቅ አንድ እንዲሆኑ የተሻለ ነገር አድርገዋል። አብርሽንም ለብቻውን ጠርተ ሩታንም ለብቻውን ጠርተ አንድ ላይም አድርገ ለማውራትና ነገሩን ለመፍታት ብዙ ሞክራል፣ ብዙ ይሄዳል። ያንን ነገር ሳላውቅ ቀርቼ አይደለም። አሁን ላይ ግን ልነግርህ የሚገባው ነገር ቤተሰቡም ያልተረዳው ብዙም ያልተረዳቸው ብዙ ነገር አለ። ስለ ኤርሜላ በደንብ ያወቃቸው አልመሰለኝም። ኤርሜላ በጣም መጥፎ ማትሆነው ልጅ ናት። በአጠቃላይ ለአብርሃም የምትገባን አይነት ሴት አይደለችም ዴቭ። እና ብትችል አሁን ላይ አብርሽ የሚያደርገው ነገር ደስ የሚል ነገር ነው። ቢያንስ ከሩታ ጋር ጊዜ እያሳለፈ ነው ሳይፈልግም። እሷ እየገፋችውም ቢሆን ቢያንስ አክብሯት ሄዶ ጥሩ ጊዜ እያሳለፈ ነውና ይህንን ነገር አይታ ኤርሜላ ሌላ ድራማ ሌላ ውሸት የሆነ ሰው አሳገተኝ እንዲመስል አሁን ላይ ኤርሜላ ጠፍታለች እየተባለ ነውና በዚህ ልክ ውሸት ከምትሰራ ድራማ ከምትሰራ ሴት ቢቀርበትና ህይወቱን በስነ ስርዓት እንዲመራ ብታደርገው እኔ ደስ ይለኛል። በመጀመሪያ ደረጃ ሀሳብህን አከብራለሁኝ። ብዙ ጊዜ መናገር እየፈለግኩኝ እስከዛሬ ድረስ ያልተናገርኩት ነገር አሁን ሀሳብ ስታነሳልኝ አይምሮዬ ላይ ድንገት ሲመጣ ነው እና ብዙ ጊዜ አንዳንዴ ስራ ቦታም ሆኜ ምንም የማስበው ነገር ነው። የምር እውነት ስነግራችሁ ግን በሩታ ጎንም ያላችሁ በአብርሽም ጎን ያላችሁ ያው በቤተሰቦች ፊት ማለት ነውና በጣም አመሰግናለሁ። ምክንያቱም አንዳንድ ጊዜ እኔ ወንድሜ አንዳንዴ ሁሉ የሆነ በአብርሽም ጎን ሆኖ ለአብርሽ ሲከራከሩ በሩታ ጎን ሆኖ ለሩታ ስትከራከሩ ሳይ የሆነ ደስ ይለኛል። እንደዚህ ሰው አላቸው ወይ የእውነት በቃ ከነሱ ጎን ሰው አለ ወይ ብዬ እንዳስብ ያደርገኛል። ገብቷችኋል አይደለም? በሩታ ሩታን መደገፋችሁ ጥፋት ነው ወይ ደግሞ መጥፎ ነው አይደለም። ሩታ ሴት ልጅ ናት። ሴት ልጅን ስታከበር እናትህን እንዳከበርክ ነው። ምክንያቱም ምንም ሴት ልጅ ያልተከበረች ማንም አትከበርም። በዚህ ነገራችሁ ሁላችሁንም በጣም ነው ማመሰግነው። በጣም ይሄንን ልነግርህ እወዳለሁኝ። ላነሳኸው ጥያቄ ግን በመጀመሪያ ደረጃ ቢና እኔ ምን አይነት ሰው መሰልኩ?
እኔ ብዙ ጊዜ ነገሮችን ቶሎ ብዬ የሆነ ነገር አላወራምም፣ ቶሎ ብዬ የሆነ ነገር ውስጥም አልገባም። ምክንያቱም ልክ ስላልሆነ እኔ ህይወትን ማየት በተለየ መንገድ ነው። እናንተ የምታዩት መንገድ አለ፣ እኔ የማይበት መንገድ የተለየ ነው። ምክንያቱም እኔ አግብቼ በትዳር ያለው ብዙ ኃላፊነት ያለብኝ ሰው ነኝ። ያንን ነገር ይህንን ሁሉ ህይወት ያስተማረችኝ ብዙ ነገሮች አሉ። ያንን ነገር ሁሉ አመዛዝኜ እኔ በአብርሽም ጎን ልሆን አልችልም፣ በሩታ ጎንም ልሆን አልችልም። እኔ እውነታን ነው የምፈልገው። እውነታ ማጋ ነው። መጀመሪያ እንግዲያው ከሩታ ጋር ሆኜ እውነታን በቃ እኔ ያ ትዳር መፍረስ የለበትም ብዬ እማምን ሰው ስለነበርኩኝ፣ ምክንያቱም ልጅ ብቻውን እንዲያድግ እኔ ፍላጎቴ አይደለም። በቃ በህይወቴ ፍላጎቴ ያልሆነ ነገር ቢኖር ልጅ ብቻውን እንዲያድግ ነው። ያንን ነገር ግን ሞክሬ እነሱን ለማስማማት አንድ ላይ እንዲሆኑልኝ በጣም ብዙ ነገር ሞክሬ ያለሁኝ። አይተሃል እንግዲህ እናንተን ማያቸዋለሁ። በጣም ብዙ ስትደክሙ ድካማችን እውነት ሆኖ ቢስማሙልን አብሮ ቢሆኑልን በጣም ደስ ይለን ነበረ። ገብቷል። ግን አንዳንድ ጊዜ ምን አለ አንዴ አብረሽ እኔም ቡዜም ሆነን በጣም ተጨነን። በቃ ለምን እስኪ አንቃችሁ የምታኖሩኝ ከሆነ እስኪ ያለውኝ አይነት ነገር አለ። ተረዳኸኝ አይደለም? እኛ ወንድማችን ነው፣ ወንድማችን እንዲጎዳ አንፈልግም፣ ወይ የወንድማችንን መጥፎ ነገር ማየትን አንፈልግም። ወንድማችን ደግሞ የሆነ ትዳር ውስጥም ገብቶ ሌላ መጥፎ ነገር አንዳንዴ በባህሪው ምን አለ መሰለ፣ እኛ ኢትዮጵያውያኖች ነን አይደለም? ኢትዮጵያውያኖች ስንባል በባህሪያችን ልባችን እንደሆነ ደማችን ሙቅ ነው። ገብቷል አይደለም? ይህ ለምን አልክ ብትለኝ አንዳንዴ በትንሽ ነገር የሆነ የመቆጣት ነገር ባህሪ ያለብን ኢትዮጵያን ወንዶች ስንባል በትንሽ ነገር እንቆጣለን፣ በጣም ነርቨስ እንሆናለን። ያለ ምንድነው ብትል አላውቅም፣ ከመገባገባችን አንፃር ሊሆን ይችላል። ምናልባት ከእንጃ ትውልዳችን እንዴት እንደሆነ ባይገባኝም ማለት ነው። እና ምናልባት አንተ አብርሽ በግድ ኑር ብለን እዛ ውስጥ ብናኖረው ወንድ ልጅ ነው። የሆነ ነገር ሲፈጠር ተናዶ የሆነ ነገር ቢያደርግ መልሰን ጸጸቱ ለማን ነው? ለኛ አይደለ? ሩታ ይችል የሆነ ነገር ብትጎዳ ጥፋቱ ለኛ የኛ እኛ እንጎዳም እንዴ? እንጎዳለን ነው። ሩታ የሆነ ነገር ብትሆን ወንድማችን መታሰሩ ይቀራል አይቀርም? እኔ መጨረሻ ላይ በቃ እኔ ሁለታችሁም የራሳችሁን ህይወት ኑሩ ብዬ የደመደምኩበት ዋና ምክንያት ይሄ ነው። አሁን ይሄን ልጅ በግድ ኑር ብዬ ባኖረው ብዬ አሰብኩኝ። በግድ ኑሩ ብዬ ባኖረው የሆነ ነገር ትዳር ውስጥ ብዙ ነገር ትዳር እንግዲህ ሁሌ አልጋ ባልጋ አይሆንም። ጸብ አለ፣ ሰላም አለ፣ ደስታ አለ፣ የሆነ ግጭት አለ፣ የሀሳብ አለመጣጣም አለ። አንዳንዴ የሆነ ተኩራርፈ ሳትበላ የምትተኛበት ጊዜ አለ። ምክንያቱም ትዳር ሁል ጊዜ የሆነ ምንድነው አንዳንዴ የሆነ አስፋልት አይተሃል አይደለም? ንጹህ አስፋልት ልክ እንደዛ የተደላደለ ነገር አይደለም። ትዳር መውጣት አለ፣ መውረድ አለ፣ ከፍታ አለ፣ ዝቅታ አለ። ያንን ሁሉ አልፈ ነው ትዳርን ማቆም የምትችለው። ተረዳኛ። እና ይህንን ነገር ሳስበው እንግዲህ ሁለቱም ሳያቸው ልጆች ናቸው። ስለዛ አሁን አቅማቸው አይችልም። እነዚህ ልጆች አብረው ቢሆኑም እንደዚህ አይነት ችግር ሊፈጠር ይችላል። ከዚህ በቃ እስኪ ሁለቱም የግላቸውን ህይወት ይኑሩና ይዩት አይነት ነገር ዲቭ የምታወራው ሀሳብ በጣም ደስ የሚል ነው። ገብቷል። ቅድም እንዳልከው አንተ ከሱ የተሻለ ብዙ ህይወት ኖራል። ታናሹ ነው። ገብቷል። ብዙ ነገር አይተ ነው ልትመክረውና ከአንዳንድ ነገሮች ለመመለስ እየመከርከ ያለው። ገብቷል። ዛሬ አብርሃም ያለፈበት ህይወት ትናንት አንተ አልፈው ሊሆን ይችላል። ገብቷል። ትዳር ውስጥ አጋጥሞ ሊሆን ይችላል ግጭት። ያ ነገር ግን አስተካክለ ዛሬ ደስተኛ ነው። ገብቷል። እና አብርሃምም ያልገባው ነገር ትናንትና የተፈጠረውን ግጭት ነገሩን አስተካክሎ ቤቱን ሰላም እንደማድረግ ከሌላ ሴት ጋር ሄዱ አዲስ ህይወት መጀመር እኔም አሁንም ለአብርሃም ለወደፊት ህይወት በጣም አሳሳቢና ስጋት ነው። ገብቷል። ነገም ከኤርሜላ ጋር ቢጣላ ሌላ ሴት ነው ዲቭ ያንን ነው ማሰብ ያለበት ወይስ ነገሩን ፈቶ ልጁን በስነ ስርዓት ማሳደግ ይሻላል? ገብቷል። እና ዋንኛ ደግሞ የትዳሩ ግጭት ኤርሜላ ስላለች ነው በመሃላቸው። ኤርሜላ ባትኖር አብርሽና ሩታ በፍቅር መኖራቸው እኔም አንተም ሁላችንም የምናውቀው እውነት ነው። ስለዚህ ኤርሜላ አሁንም አብርሽ ህይወት አስፈላጊ ሴት ስላልሆነች በስነ ስርዓት እንደ ታላቅ ወንድም መቆጣትም ካለበት ስህተቱ በደንብ ሊታይ ስለሚችል እሱ በቃኝ ታነቃለው ከዚህ በለጠ አልፈልግም ሊል ይችላል። ገብቷል። ግን ደግሞ እንደ ታላቅ ወንድም ማሰብ ያለብህና ማድረግ ያለብህ ያንተ ነው እንጂ እሱ የሚፈልገውን ነገር ካደረክማ አብረውም ገደል ልገባ ትችላለህ ከሱ ጋር። ያ መሆን የለበትም። ስለዚህ እንደ ታላቅ ወንድም እዚህ ጋር ስነ ስርዓት ያዝ ብለህ ተቆጥተህ ነገሮችን እንዲያውቅና እንዲገነዘብ ብታደርግ ደስ ይለኛል። ለምን ብትል በቃ መክረዋል፣ ብዙ ነገር ተቆጥተዋል። ያ ሊሆን ካልቻለ በስነ ስርዓት አይል ተጨነ አብርሃም አቁም ልክ አይደለም ልትለው ይገባል ማለት ሀሳብ ልክ ሆኖ ሳለ የሰው ልጅን ህይወት ግን ምን አለ መሰለ
ትንሽም ልጅ ይሁን ትልቅም ልጅ የራሱ ምርጫ አለ። ሁላችንም ምርጫ አለና አንተ ምርጫ አለ፣ እኔ ምርጫ አለኝ፣ አብርሽ ምርጫ አለ። ተረዳኛ? አንተ ምሳሌ እኔ በዚህ መንገድ ነው የሚሄደው ስትለኝ አይ በዚህ መንገድ አይሆንም እና ተመለስ ብዬ በቁጣ በመለሰ በማይሆን መንገድ ውስጥ ብከተል ልትሄድልኝ አትችልም። ምክንያቱም አንተ ሰው ነህ፣ የራስ ምርጫ ስላለ ማለት ነው። ተረዳ? እኛ እንደ ታላቅ ወንድም እኛ ምናልባት ትንሽ ላብራራለህና እንደኛ ቤተሰብ ሁላችንም በመነጋገር የምናምን ሰዎች እንጂ እልፍ ብለን የሆነ ነገር መራመድ የምንችል አይነት ሰዎች አይደለንም እኛ። ምክንያቱም ምን ታተርፋለህ እልፍ ብለህ እኔ ወንድሜን የሆነ ዱላ የሆነ ነገር ውስጥ ብትገባ ልክ ነው፣ ታናሽ ነው መቼስ እኔ ጋር መጥቶ እኔ ሊመታኝ አይችልም። ብመታውም እሺ ብሎ ከመታዘዝ ውጪ ተረዳኸኝ አይደለ? ነገር ግን ያንን እኛ የምናምን ሰዎች አይደለንም። በመንግግር የምናምን ሰዎች ነን። ከቡዜ ጀምረ ከትልቁ ጀምረ እስከ ትንሹ ስታየ ምናልባት እያየህንም ነው። በንግግር የምናምን ሰዎች ነን እና አሁን እኔ ይህንን ልጅ በቃ ልክ አይደለም ረፍ አብርሽ ያለህበት መንገድ በውስጥ ተላለ ቪዲዮ ልክ አቁሜም ሊሆን ይችላል። ሁሉንም መናገር ባለብኝ መንገድ ማስረዳት ባለብኝ መንገድ ይሄ ልክ አይደለም ለአንተ አይጠቅምህም ብዬ ነግሬው አይ ለኔ ይሄ ይጠቅመኛል አለ። ተረዳኸኝ አይደለ? እንግዲያው ከኤፍ ጋር እንኳን ብዙ ግጭት እንደተጋጩ አይተሃል። ሄርሜላ ላይ ትቅርብ ብሎ ጭራሽ ነይ ውጪ ብሎ ይዞ እስከመሄድ ድረስ ኤፍ የደረሰው ለምንድን ነው? ከሷ ጋር በቃ እንድትሆን አልፈልግም ብሎ ነው። ተረዳኸኝ አይደል? አብርሽ ግን ይሄንን ሁሉ ሲደረግ ግን አይ እኔ ምርጫዬ ናት እያለ ነው። አገኘኸኝ አይደለ? ምርጫዬ ናት ሩታ ይቅርታ ሩታ አልኩኝ፣ ሄርሜላ ምርጫዬ ናት አለ። ገባ? እኔ አንድ ነገር የምነግር ነገር ቢኖር ሩታም ሆነ አብርሽም በጣም እንደሚዋደዱ አውቃለሁ። እማልክደው ነገር ቢኖር እንደ ወንድም በጣም ያስተዋልኩትና ያየሁት ነገር ቢኖር ሁለቱም ይዋደዳሉ። ግን እኔ ሲመስለኝ ሁለቱ ላይ የሆነ እልህ ውስጥ ይሁኑ ወይ ደግሞ የሆነ ያልተፈታ ነገር አላቸው። ተረዳኸኝ አይደለም? የሆነ ግልጽ ያልሆነ ነገር አላቸው። ያንን ነገር ደግሞ አውጥተው ሊነግሩኝም ሁለቱም የሆነ እዛ ቦታ ላይ መድረስ አልቻልኩኝም። መድረስ በምችልበት መንገድ እዛ ቦታ ላይ ለመድረስ ሞክራል። እስከዛ ግን ባለው እኔ አብርሽን ምርጫ መጋፋት አልችልም። ለምን ብትለኝ እኔ አከብራለሁ፣ ለሐሳብህ በጣም ነው የምደግፈው፣ በጣም ምክንያቱም ሰው ልጅ መልካም ሐሳብ ይዞ ሲመጣ ያንን ሐሳብ አልደግፍም አትልም። በጣም የሚያስማማ ሐሳብ ስለሆነ ማለት ነው። አሁን አንተ ምንድነው የፈለከው? ከሩታ ጋር አብረው እንዲሆኑ ሰላም እንዲሆኑ ነው የፈለከው። ስለዚህ ያንን ደግሞ እኔ ልክ አይደለም ይሄንንም አቁም ብዬ መናገር አልችልም። ምክንያቱም ሐሳብ ልክ ነውና መልካም ነገር ስለተመኘ። ግን ለሩታ እንደምታስበው ሆኖም ሳለ እውነታው ግን የቱ ጋር ነው ብለህ ማሰብ አለብህ። ወይ ደግሞ ምንድነው እነዚህ ሰዎች ምንድነው የሚፈልጉት ብለህ ማሰብ አለብህ። ሩታ መታረቅ ትፈልጋለች፣ እውነታ ነው። አብርሽ ግን በአሁኑ ሰዓት መታረቅ አይፈልግም። ስለዛ ምንድነው በቃ ህይወቱን ይኸው ነው የኔ ሀሳብ። ገብቷል አይደለም? እኔ ዛሬም ሆነ ነገም ሁለቱን የሚስማሙበት መንገድ ካለ ያንን መንገድ ከመፈለግ ወደ ኋላ አለ። ምን መሰለህ ያወራቸው ሀሳቦች ልክ ናቸው። እኔ በምንም አጋጣሚ ከወንድም ጋር እንድትጣላ አይደለም ይህን ሀሳብ ያመጣውልህ። ከአብርሽ ጋር ምርጫውን ተጋፍተ ሌላ ጸብ እንዲነሳ ከአብርሽ ጋርም ሌላ ተቃራኒ ውስጥ እንድትገባ አይደለም። ገብቷል? ግን ደግሞ በቃ የለም ጥፋት እንደሆነ እስኪገባው ድረስ በደንብ እንድትነግረው ልክ እንዳልሆነ በደንብ እስኪታየው ድረስ እንድትነግረው እንጂ ከወንድም ጋር እንድትጣላም የሆነ ነገር እንዲፈጠርም ምኞትም ሀሳብም የለኝም። ለምትል ከዚህ በፊት አንድ ቀንም ስትጨቃጨቁ ሆነ የሆነ ነገር አይቻችሁ አላውቅም። ገብቷል? ዛሬ የሆነ ነገር ተፈጠረና ከአብርሽ ጋር እንድትጣላም ወይ የሆነ ነገር እንዲፈጠርም አልፈልግም። ግን ደግሞ ምን አለ መሰለ እኔ እያየሁት ጓደኛዬ አብርሃም እያየሁት እየጠፋና እየባከነ ገብቷል። ያ እንዲሆን ስለማልፈልገው ነው። በጣም ስለምወደው ነገ ህይወቱ በሰላም መስርቶ ሰላማዊ ትዳር ህይወት እንዲኖር ስለምፈልግ ነው። ብዙ ሰዎች እሱን እንደ ጠላት አድርገው ያዩኛል ለምትል እዚህ ጋር መጥቼ ማወራው ነገር ከሄርሜላ ጋር እንዲሆን ስለማልፈልግ ብዙ ሰዎች የሱን ደስታ ማልፈልግን አይነት ይመስላቸዋል። ግን ደግሞ ያ አይደለም፣ ፈጽሞ የተሳሳተ ነው። ገብቷል? የሰው ልጅ የምትወደው ከሆነ ስህተት ሲሰራ አይተክል አይደለም ትለው ይገባል። ገብቷል? እንዳንዳንድ ሰዎች እኮ አብርሃም ሂድበት ትክክል ነው ብዬ ልጁን ገደል ውስጥ መክተት ስላልፈለኩ ነውና ዴቭ ብትችል አሁንም ጥፋቱ እስኪታየው ድረስ እኔ የምሬን ነው ሄርሜላ በህይወት ውስጥ አምኖ ተቀብሎ የራሱ አድርጎ ከተጋቡ እኔ የአብርሃም ህይወት እኔ በጣም የሚያስጠላና እግዚአብሔርም በቃ ማይሆን ህይወት ውስጥ እንደገባ ነው አርጌ የምቆጥረውና ይህ ነገር ከመፈጠሩ በፊት
እኔ ደጋግመም ቢሆን እስከሚሰለችም አብርሃም በቃ ምንድነው ተወኝ እስከሚል ድረስ ጥፋት እንደሆነ ብታስረዳው እኔ ደስ ይለኛል። በቃ ለመጨረሻ ጊዜ ልል የምችለው ይሄን ነው። አመሰግናለሁ። ግን ካፋውን ስትል የወሰድኩበት ነገር ምንድነው ከሄርሜላ ጋራ ማለት ልክ ነህ፣ ከሩታ ጋራ እንዲሆኑ ትፈልጋለህ። ነገር ግን አሁን ከሄርሜላ ጋራ ሄርሜላ ክፉ አስባ ነው የሆነ ነገር አስባ ነው የሆነ ነገር ይሄ በተለይ የሆነ ነገር ታስቦ ነው የሆነ ነገር ታስቦ ነው የሚለው ነገር ዝም ብዬ በጣም ዙሪያቸው ላይ ሳይ እየበዛብኝ ነው ለኔ። ገብቷል አይደለም? ሁሉ ነገር ክፉ ነገር ታስቦ ላይሆን ይችላል። ክፉ ባታሰብማ ዴቪል ምን መሰለህ ልጅ ያለውን ባለትዳር አሁን ላይ ሚስቱን እንደሚወዳት እንደሚያፈቅራት አሁንም ታውቃለች። ገብቷል? በዚህ ልክ ተንኮል ካላሰበች የሆነ ነገር አስባ ባትመጣ ኖሮ ሩታና አብርሽን ለመለያየት በዚህ ልክ አትሄድም ነበር። ገብቷል? ያኔ ሩታና አብርሽ በመፈላለግ ሳሉላ በመሃላቸው ገብቶ ነገሮች ሁሉ እንዲባዙ ያደረገችው ሄርሜላ ናት። የሰው ልጅ ደግሞ ክፋትን አላሰበም የምትለው ነገሮችን ለማስተካከል ልጅ ከባለ ትዳር ውጪ ሲያድግ እኔ እንጃ ምን አይነት አመለካከት እንዳለው እኔ ለኔ አይገባኝም። ገብቷል? ነገ በሷ ህይወት ቢያጋጥምስ ወልዳ ባሏ ሌላ ሴት መታ ብትወስደው ምን አይነት ስሜት ነው የሚሰማት? ገብቷል? ጥሩ ሰው ሊያወራ የሚችለውን ነገር አላደረገችም። ለኔ መጥፎነት ያ ነው። ሌላ ነገር ስታደርግ ምናምን አይቻት አይደለም፣ ግን ደግሞ በምታደርገው ባህሪዋ ልክ አይደለም የምትሰራው። ዲቭ ገብቷል? በቃ እስኪ ምናልባት አሁን በአንተ ደግሞ እንደዚህ በምትልበት አንግል አላየሁትም። እስኪ ሁሉንም ነገር ለማጥናት ሞክራለሁ። ያለውን ነገር በሄርሜላ በኩልም ያለውን በአብርሽም ጎን ያለውን በሩታ ጎንም ያለውን ጥርት ያለ ነገር ማግኘት እስከምችል ድረስ እሱን ነገር እፈልጋለሁ። ለአንተ ለሀሳብ ግን እጅግ በጣም አመሰግናለሁ። እኔ ነኝ እኮ ላመሰግን ዲቭ ጊዜን አመቻችተህ ሁሉ ነገር አመቻችተህ የምር አንዳንዴ ምን አለ ጊዜን ባመጣም በጊዜን አቃጥዬ በመጣም ያቃጠልኩትን ጊዜ መጥፎ ነገር ላይ አውዬ ቢሆን በጣም እናደር ነበረ። ግን በጣም የተረጋጋ ሰው ነህ፣ ስታወራ በጣም ደስ ትላለህ። ለዛ ነው አመሰግናለሁ ያልኩ። ምክንያቱም እኔ መልካም ሀሳብ የሚያስቡ ሁሉ እኔ ለነሱ በጣም ደስ ስለሚለኝ ነው። አገኘኝ አይደለም? ለዛ ነው አመሰግናለሁ። እሺ ዴቫይ በጣም አመሰግናለሁ። ክበርልኝ። እና ቤተሰብ እንዳያችሁት ነው ዴቭ በጣም ደስ የሚል ነገሮችን በነገር ተረጋግቶ አውርቶ መፍታት የሚችል ሰው ነውና እንደዚህ ነገሮችን ተግባብታችሁ ባለው ነገር በስነ ስርዓት ለማውራት ስትፈልጉ በጣም ደስ የሚል ነገር ነው። ቢያንስ ተስፋ ሰጥቶኛል አብርሽን ለማውራት አሁንም እንደሚፈልግና ሩታና አብርሽን አንድ ላይ ቢሆኑለት አሁንም ደስተኛ እንደሆነ አይታችኋልና ፈጣሪ ይርዳው እላለሁ። በጣም አመሰግናለሁ። ወዳችኋለሁ።